ሰው ሁለት ባለ ሁለት መኝታ ሆኖ 145 ካሬ ነው። 144ቱን ቅድም አሳይቻለሁ። በፊት ለፊት ደግሞ 145 ካሬ አለ። ይሄ የምታየው ኮለም ምንድን ነው? ቅድም እንዳልኩ በዛኛው በአራተኛው መኝታ ላይ እዚህ ከት ተደርጎ እስከ ግማሹ ይዘጋና ምን ይደረጋል ማለት ነው፣ አበባ ምናምን እንደዚህ ምሰራለ። ሰው ሳሎንን ሰው ቀጥታ እንደገባ እንደ አክሰስ አያደርገውም ማለት ነው። ወደ ሳሎን በዚህ ከገባ በኋላ የሳሎን ኤሪያ ይሄን ነው የሚመስለው። ባልከኒ ያለው ራሱን ችሎ ይሄ ባልከኒ ኤሪያ ነው። ያው ኮምፓውንድ ስለሆነ እነዚህ የምታያቸው ነገሮች እዚህ ፊት ለፊት የምታያቸው ቆርቆሮች ምናምን እዚህ ፊት ለፊት ግንባታ ባለው መሰረት ሁሉም ይሰራባቸው ናቸው። ይሄ ባልከኒ ኤሪያ ነው። ይሄ ሳሎን ኤሪያ ነው ማለት ነው። ሳሎን በጣም ትልቅ ሳሎን አለው። ከዚህ ጋር ኦፕን ኪችን ካቢኔት አለው ማለት ነው። እዛ ከኪችን ካቢኔት እንዳልኩ ኪችን ካቢኔት እና ከኪችን ካቢኔት ወደ መኝታ ቤት ሄዳለ ማለት ነው። ይሄ መኝታ እዚህ ጋር ኮመን ባዝሩም አለ። ከዚህ ጋር ድሬስ እንትን አለ፣ ዋሽንግ እቃ ማጠቢያ ምናምን አለው። ቆመን አለ። እዚህ ጋር አንድ መኝታ ቤት አለ፣ መስኮት አለው ራሱን ችሎ። እዚህ በኋላ እዚህ ዋና መኝታ ቤቱ አለ ማለት ነው። እዚህ ጋር ባዝሩም አለ፣ እዚህ መስኮት አለ፣ እዚህ ማስተሩ አለ ማለት ነው። የማስተሩ ራሱን ችሎ ባልከኒ ያለው ማለት ነው። ይሄን ይመስላል ማለት ነው። እንግዲህ 145 ካሬ ይሄን ነው የሚመስለው።